ሰላም ውዶችዬ እንደት ናችሁ? እኔ ሰላም ነኝ። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀሉ። እንግዲህ ግብዣዬ በአርባ ምንጭ ያላትን ቆይታዋን እየጨረሰች ይመስለኛል። እንዲሁም እንዳየናት እንግዲህ አቀባበል አድርገውላታል ነው ምንድን ነው የሚባለው? የሽኝት ነው የሚባል ብቻ አላውቅም። አሁን ላይ ነው ቪዲዮን ያየነው ቲክቶክ ላይ እና ኬኩ ምግቡ ያምራል። እንትናቸው ይሄ እኔ ከእነሱ ባህል የወደድኩት ምንድን ነው የጎጆውን ምናምን ይሄ የሆነ የሳር ቤት ምናምን የድሮ እንደዛ ነው እና የሚመስል ሀቢብ ውስጥ እኮ ይሄ ቅዝቃዜ አትጠይቁኝ። ያየሁት አልመስልም። አይቼዋለሁ ሳር ቤትን ግን የእነሱ እንደዛ ነው የሚመስል። እኔ ግን ግንብ ምናምን ነበር የሚመስለኝ እንደዛ ሆኖ ብቻ ምግባቸው ያምራል። ባህላቸውም ያኔ ያምራል። ምግባቸው ምናምን እንደዚህ ባይን ያምራል። በእርግጠኝነት ያኔ ይጣፍጣል። ያኔ ሲያዩት ያላማረ ምናምን አይደል የሚባል ሲያዩት ያምራል ማለት ነው የነሱ እና ዋው አክብረዋታል። ፈጣሪ ያክብራቸው እና እሷ ደስ ስላላት የእውነት እኔ ደስ ብሎኛል ማለት ነው። ምክንያቱም እኛ የእሷን ደስታ እንፈልጋለን፣ የእሷን እድገት እንፈልጋለን። ምክንያቱም እሷ የመዳም ቅመም ናት እና በቃ የኛ እንትን እንድትሆን ይፈልጋሉ። ለምሳሌ የኛ ተምሳሌት ምናምን ነው የሚባለው። አዎ እሷ ናት እንጂ እንትን የኛ እንትን የምትሆነው። ለምሳሌ እሷን እያየን ምናምን እኛም መቀየር እንዳለብን ምናምን እኛም መስራት እንዳለብን ያኔ እንማራለን ማለት ነው። ጭንቅላት ያለው ሰው ማለት ነው። አንዳንዶች እንግዲህ እየቀኑ ነው። እንዴት እንደኔ ለምን ተማሪያም እንትን ወጣች ቤት ለምን እዛው አልሆነችም ምናምን እያሉ ያኔ በጣም የሚቃጠሉ ልጆች አሉ። በነገራችን ላይ ያኔ በዛም ልክ ደግሞ የሚወዱ ልጆች አሉ እና እንግዲህ ከፈጣሪ ጋር ደግሞ በደንብ ስራ የምትሰራ ይመስለኛል። እሷ እንግዲህ ፍላጎቷ ቪውም ያኔ ቢታይልኝ ደስ ይላታል። እሷም ብላለች ግን የዚህን ያህል ስራዋን ጥርት አድርጋ መስራት ነው የምትፈልግ። ደግሞ መኑኝ ያኔ ቪውም ይኖራታል ብዬ አስባለሁ። ያኔ እንደዚህ እንትን ካለች ጠንክራ ከሰራች ምንድን ነው አሁን ማን እንደዛ የሆነ ሸዋ ሄዳለች። የሆነ ደግሞ ማን ነበረ የሚባል እዛ ጠፋኝ። የሆነ እዛ ሙቀት ሀገር ምናምን ብቻ ብዙ ሀገሮች ሄዳለች እና እዛ እየሄደች አሁንም ደግሞ በቅርብ ሸዋ እንደገና ደግሞ አሁን የሄደችበት አርባ ምንጭ ምናምን ቪዲዮ ለቃለች። ግን የዛን ያህል አይደለም ቪዲዮዋ እና ቤት የሰራችው ምናምን ቁጭ ብላ ይሻላል። ለማንኛውም በቅርብ መቶች ትገባለች እና የመቶ ሸዋን ምናምን በደንብ አድርገን እናከብርላታለን። እና ውዶችዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እዚህ ያመጣሁትን ፎቶ ደግሞ ለምን አመጣሽ ምናምን እንዳትሉ፣ ምክንያቱም ደስ ስላለኝ ነው። ቪዲዮ ላይ እንትን ፎቶ ምናምን ወደዚህ ያመጣሁት በጣም ያምራል እና በቃ አመጣሁት። ለዛ ነው። ሰምታችኋል። አሁን ደግሞ በቅርቡ ጎጃም እንሄዳለን ብለዋል። ኮስተር ሲያወራ ሰምቼዋለሁ። ያኔ ጎጃም እንሄዳለን ምናምን ብለዋል። በዛውም ደግሞ ጎንደር በቃ እያሉ ለነገሩ ልክ ናቸው። ማየት እንትን አለባቸው። ያኔ በአካልና በስልክ አንድ አይደለም። ስለዚህ ሄዳ ነው ማየት ያለባት ግብዣዬ። እሱ ያየችውን እንግዲህ ለእኛም እያሳየችን ነው። እናመሰግናለን። እና በቃ ዛሬ የመጣሁት ያው ለዚህ ነው። ብዙም አዲስ ነገር የለም። አዳዲስ ነገር ደግሞ ይዛ ትመጣለች። በሌላም በአዲስ ነገር እኛ እንመጣለን ኢንሻአላህ። እና ውዶችዬ ለዚህ ቻናል የምር ቻናሌ እንደ ድሮ አይደለም። ሌብን ብገባበት ቪዲዮን ብለቅበት አላቅም የሆነ አሁን ላይ በእርግጥ አይደለም እንኳን የኛ የትላልቆችም እንትን እያለ ነው እና የኔ ምን እንደሆነ አላቅም። መቶ ቪው እንኳን ይታይልኝ ማድሪያ በአሁን ሰዓት ማለት ነው። በፊት እኮ ከሰራሁኝ ዋንኬ ሁለት እንደዛ ይታያል። አሁን ግን መቶ እንኳን ይታይልኝ
ታምሌን ምናምን አያስገባኝም። ሌሽ